2018 እኔ ጋይስ የዛሬ 5 አመት አይደል የዛሬ 6 አመት ይሄን ሳውራ ራሱ እንበይ ይመጣል። ዳቦ ቤት ተቀጥሬ ሰራ ነበር። ዳቦ ቤት ሰርቻለሁ። ከዛ በኋላ ደግሞ ከዳቦ ቤት ደግሞ እንትን ላይክ ሙሉ ቀን ምናምን ሲሆንብኝ ክላስ ለመቀጠል ብዬ መስተንግዶ ነበር የምሰራው። እንትን አካባቢ አጎና ምናምን አካባቢ ማለት ነው። እና ላይክ የቀን ሽፍት ምናምን ነው። ክላስ ለመማር እንዲመቸኝ ቲፕ አለው ምናምን እና መስተንግዶ ነበር የምሰራው በፈረቃ። ከዛ ግማሹን ታይም ደግሞ ክላስ እማርበታለሁ ማለት ነው ቲያትር። እንደዛ ነበር የምሰራው እና አሪፍ ብር ምናምን ስላለው ቲፕ ምናምን ስላለው በቃ ይጠቅመኝ ነበር ለኔ። እና በቃ ቲያትሬን ጀመርኩ። ቲያትር እየተማርኩኝ ከዛ በኋላ ደግሞ ክላስ የማታ ቀጠልኩላችሁ። ከ8 ነበር የጀመርኩት እዚህ ተወት 8 ነው እዚህ የቀጠልኩት። ከዛ በቃ አካሄድኩት እላችኋለሁ። እንደዚህ ነው ህይወቴን የቀየርኩት ከመጀመሪያ ተነስቼ። ማንም ሰው ከመጀመሪያ ከዜሮ ማለት ብር ኑሮት የተነሳ የለም። ማርያምን እኔ ላይክ እኔ ስለራሴ ማለት አልወድም። አክቹሊ እውነቱን ስነግራችሁ እንደዚህ ነኝ እንደዚህ ማልቀስ ምናምን እኔ ከዚህ ላይ አልወድም። በስራዬ ነው ማሳየት የምፈልገው። ግን እኔ ነው አንዳንድ ሴቶች እንዲማሩበት እንዴት እንደመጣው ሲያውቁ እኔ ሞራል ሆናቸዋለሁ ብዬ ስለማስብ ለዛ ነው የነገርኳችሁ እንጂ ላይክ እንደዚህ ምናምን ብዬ ራሱ የኋላ ታሪክ መናገር አልፈልግም ነበርና አሁን ብቻዬን ነው ዱባይ ያለሁት። በራሴ ገንዘብ ነው የምፍታታው ምናምን ከሰው አልጠብቅም። በራሴ ነው እዚህ የደረስኩት። ገባችሁ? እኔ አሁን በቃ በራሴ ቁም ያለው